የኢትዮጵያ ቀጣይዋ ታዋቂ ሴት መሆን ፍላጎቱ ካለሽ ግን ሰው ምን ይለኛል ብለሽ የምትፈሪ ከሆነ አሁኑኑ ስክሮል ማድረግ አቁሚና የምክር ልምከርሽ። በሁለት ደቂቃ ውስጥ ህይወትሽ በአጠቃላይ ትቀየሪያለሽ። እሺ፣ እግዚአብሔር ልብሽ ውስጥ የሆነ ህልም አስቀምጦልሻል። መሆን የምትፈልጊው ማንነት አለ። ማሳየት የምትፈልጊው ቪዲዮ አለ። አክተር መሆን ትፈልጊ ይሆናል፣ ዘፋኝ፣ ኮሜዲያን፣ ስኪት መስራት ትፈልጊ ይሆናል። የሆነ ነገር ግን አለ ልብሽ ውስጥ። እሱ ህልም ግን ማጋራት አልቻልሽም። በጣም ፈርተሻል። ራስሽን ትደብቂያለሽ። ራስሽን እያሳነስሽ ነው። ሰውነትሽ እየቆለፍሽ ነው ያለሽው። ለምን? ምክንያቱም ካጠገብሽ ያሉ ሰዎች ያንቺ ሰፖርተር አድናቂ ሳይሆኑ ያንቺ ነቃፊ ተራቢና አወዳዳቂ ናቸው። እነዚህ ሰዎች ደግሞ ያንቺ ቅርብ ሰዎች ናቸው። ቤተሰብ፣ ጓደኛ ሊሆን ይችላል። ለዛም ነው ተደብቀሽ ያለሽው። የሚገባሽ ህይወት ግን ማለት ነው ከዚህ ፍርሃት ስትሻገሪ የምታገኙ ህይወት ነው። ከዚህ ፍርሃት ለመሻገር ደግሞ ማለት ነው ሰው ምን ይለኛል የሚለው ፍርሃትሽን መስበር ይኖርብሻል። ታዋቂ የምትሆኚው አንቺ ልዩ የሆነ ጸባይ፣ ልዩ የሆነ ማንነት፣ ልዩ የሆነ ሐሳብ ይዘሽ ስትመጪ ነው። ያ ልብሽ ውስጥ ያስቀመጠልሽ ህልም እግዚአብሔር ማለት ነው እሱን ሰምተሽ ወደ ዓለም ስታመጪው ልዩ ነው። እሱ ይታይልሻል። እሱ ነው ታዋቂ የሚያደርግሽ። ታዋቂ ስትሆኚ ደግሞ ህይወትሽ እንዴት አባቱ እንደሚቀየር ልነግርሽ አልችልም። የሚያጋጥሙሽ እድሎች፣ አንቺን የሚመለከትሽ ሰው ማን እንደሆነ አታቂም። ለዛም ነው የምትፈሪው። አንቺ ራስሽን ገልጠሽ ማሳየት ስትጀምሪ ማለት ነው በጣም ብዙ ሰዎች አንቺ ላይ አይናቸው እንደሚያሳርፉ ታቂያለሽ፣ እጃቸው እንደሚጠቁምብሽ ታቂያለሽ። ለዛም ነው የምትፈሪው። ተቀባይነት ትፈልጊያለሽ። ከተቀባይነት ማለት ነው መውጣት አለብሽ። ይቀበሉሽ አይቀበሉሽ የራሳቸው ጉዳይ። አንቺ አላማሽና ህልምሽ መሆን ያለበት ራስሽን በንጽህነት ማሳየት ነው። በቀላሉ በወር ውስጥ ነው የምልሽ፣ ቃል ገባልሻለሁ። በወር ውስጥ ታዋቂ ትሆኛለሽ። ዝም ብለህ ስራ፣ አትቸኩል። እግዚአብሔር ነው ምልክ። ዝም ብለህ ስራ። አንድ ቀን ትመጣለች ማለት ነው። ሁሉም ሰው ማናባህ እንደሆንክ ያይሃል። ያሁን የምትለፋበት በጨለማ ሆነክ የምትለፋበት ተደብቀህ የምትሰራው ተደብቀህ የምታለቅሰው የምትሞክረው የምትወድቀው ሁሉ ተጠራቅሞ ማለት ነው አሁን የናቁ አሁን ሊያዩክ ያልቻሉ አሁን ወደዛ የጣሉክ ሰዎች ማለት ነው እግዚአብሔርን ነው ምልክ። ከምንም በላይ ሰማይ ተሰቅለክ አይተው ይደነግጣሉ። ዝም በል ተረጋጋ። እግዚአብሔር አውቆ ነው በዚህ ሁሉ ነገር እያሳለፈክ ያለው። ቁጭ በልና ኮምፒውተር ላይ ድንን ብለክ ስራ። አንተ ዝም ብለክ ስራ፣ አትቻኮል። ችግር የለውም። እግዚአብሔር ቀንክ እያመጣልክ ነው። አንተ ውስጥ ሆነክ ማለት ነው ስራ። አሁን ስኬት ከዛ ታየዋለክ ማለት ነው። ኢትዮጵያ ሙሉ የሚያስጠራ ይሆናል። የታባቱ የዛኔ ማለት ነው። ሰላም በለኝ። እወድሃለሁ። ቻው።